በዛሬው ቪዲዮአችን ስለ የዓመት ፍቃድ መጠን እና ስለ ፍቃዱ አሰጣጥ የዓመት ፍቃድ ስለመከፋፈልና ስለማስተላለፍ የሚሉትን የምንመለከት ይሆናል ማለት ነው። ጤና ይስጥልኝ። ይህ ሕግና ሕብረተሰብ የተሰኘው የዩቲዩብ ቻናላችን ነው። ስለምትከታተሉን ላይክ፣ ሼር፣ ኮሜንት ስለምታደርጉ እናመሰግናለን። በዚህ ዩቲዩብ ቻናላችን የተለያዩ የኢትዮጵያ ሕጎችን በተለይም ደግሞ ወቅታዊ የሆኑትን የኢትዮጵያ ሕጎችን አንገብጋቢና ወቅታዊ የሆኑትን የኢትዮጵያ ሕጎችን በየጊዜው የምናቀርብላችሁ ቻናል ነው። እንድትከታተሉን እንጋብዛችኋለን። ቀደም ሲል እንዳልናችሁ በዛሬው ይዘን የቀረብንላችሁ ስለ የዓመት እረፍትን በተመለከተ ነው። የዓመት እረፍት በአሰሪና ሰራተኛ አዋጅ 1156 2011 ከአንቀጽ 76 ጀምሮ በግልጽ አስቀምጧል። የአንቀጽ 76 ዋና ዋና ድንጋጌዎች እንደሚከተለው እናቀርብላችኋለን። አንደኛ፣ ፍቃድን በውል መቶ የተከለከለ መሆኑ። ምክንያቱም አንድ ሰራተኛ የዓመት ፍቃድ መብቴን በፈቃደኝነት ይሁን በስምምነት ለመተው ትቻለሁ ለማለት ወይም ደግሞ እንደተወ የሚያረጋግጥ ማናቸውም ስምምነት ሕጋዊ እውቅና የሌለውና ተቀባይነት የሌለው እንደሆነ በሕጉ በደንብ ተገልጿል ማለት ነው። ሌላኛው በፍቃድ ምትክ ገንዘብ መክፈል የተከለከለ መሆኑ ንዑስ አንቀጽ 2 ላይ ያስቀምጣል ማለት ነው። በአንቀጽ 76 ንዑስ ቁጥር 2 ላይ ማለት ነው። ወይም ደግሞ በሌላ እንኳን ካልተገለጸ በስተቀር በዓመት ፍቃድ ፋንታ ገንዘብ መክፈል የተከለከለ መሆኑን ያስቀምጣል። ይህ አንቀጽ 76 ንዑስ ቁጥር 2 ላይ እንደ አጠቃላይ የሚከለክል ባይሆንም በሌላ እንኳን ካልተፈቀደ የሚል አገላለጽ አለ። በሌላ እንኳን ካልተፈቀደ ማለት ምናልባት አሰሪና ሰራተኛ ሊስማሙ የሚችሉበት ሁኔታ ወይም ደግሞ በሕግ በፍርድ ቤት ትዕዛዝ በተለያየ ምክንያቶች በዓመት ፍቃድ ፋንታ ገንዘብ እንዲከፈል ሊፈቀድ የሚችልበት ኤክሴፕሽን ወይም ደግሞ ልዩ ሁኔታ ሊኖር ይችላል ማለት ነው። ሌላው ደግሞ የዓመት ፍቃድ መጠን ምን ያክል ነው የሚለውን እንመለከታለን። በአንቀጽ 77 ላይ ያለው አንድ ሰራተኛ በዚህ አንቀጽ ማለትም በአንቀጽ 77 ላይ ሳይከፋፈል የሚሰጥ የዓመት ፍቃድ ከክፍያ ጋር እንደሚያገኝ ይታወቃል። የፍቃዱ ጊዜ ግን በምን ሁኔታ እንደሚሆን እንመለከታለን። ለመጀመሪያ 1 ዓመት የ16 ቀናት ነው የሚሆነው። የ16 ለመጀመሪያ አንድ ሰራተኛ ከተቀጠረ 1 ዓመት ከሞላው 16 ቀን የዓመት እረፍት ሊኖረው ወይም ሊያገኝ ይችላል ማለት ነው። ለአሰሪው ከ1 ዓመት በላይ ለተበረከተ አገልግሎት ላይ እያንዳንዱ 2 የአገልግሎት ዓመታት 1 የስራ ቀን እየተጨመረ ይሰጣል ማለት ነው። ሌላኛው አማራጭ ማለት ነው። ለመጀመሪያ አማራጭ 16 1 ዓመት ከሆነ 16 ቀን። ሌላኛው ደግሞ ለእያንዳንዱ የአገልግሎት ለ2 ዓመት ካገለገለ ለ2 ዓመት 1 ቀን ጭማሪ እያገኘ የሚከፈለው ይሆናል ማለት ነው። ሌላው ደግሞ በዓመት ፍቃድ ላይ የሚገኝ ሰራተኛን በተመለከተ የሚከፈለው ደሞዝ ስራ ላይ ቢሆን ኖሮ ሊከፈለው ከሚገባው ጋር እኩል መሆን አለበት። ሕጉ የሚያስገድደው ፍቃድ ላይ ስላለ ወይም ደግሞ የዓመት ፍቃድ ስለወጣ የሚቀነስበት ክፍያ አይኖርም ብሎ ሕጉ በግልጽ ይደነግጋል ማለት ነው። አንድ ሰራተኛ በአንድ ድርጅት ውስጥ ለምን ያህል ቀን ወይም ለምን ያህል ወራት ወይም ለምን ያህል ዓመት ቢያገለግል ነው የዓመት እረፍት ሊያገኝ የሚችለው የሚለው ይሄም መመለስ ያለበት ጥያቄ ነው። አንደኛ፣ ለዓመት ፍቃድ ብቁ የሚያደርገው የአገልግሎት ጊዜ ለማወሰን ሲባል በድርጅቱ ለ26 ቀናት የሰራ መሆን እንዳለበት፣ ለ26 ቀን ከሰራ ደግሞ ለ1 ወር እንደሰራ ይቆጠራል ተብሎ ወይም ደግሞ የሕግ ግምት ይወሰዳል ማለት ነው። ከዛ በታች ከሆነ ግን 1 ወር አልሰራም ተብሎ ነው ማለት ነው የሚገመተው። ስለዚህ በሰራተኛና አሰሪ አዋጅ ቁጥር 1156 ህዝባር 2011 አንቀጽ
77 መሰረት በተለይም ደግሞ በንዑስ ቁጥር 3 መሰረት አንድ ሰራተኛ በአንድ መስሪያ ቤት ውስጥ ለአንድ ወር ሰራ ተብሎ ግምት ሊወሰድ የሚችለው ቢያንስ ለ26 ቀናት ስራ ላይ ከቆየ ነው እንደ አንድ ወር ሊቆጠርለት የሚችለው ማለት ነው። ሌላው ደግሞ ቀደም ሲል እንዳልኳችሁ የአመት ፍቃድ በገንዘብ ተለውጦ ሊሰጥ እንደማይችል ነው። ነገር ግን በዚሁ አዋጅ ላይ በተደነገጉት ድንጋጌዎች መሰረት በተለይም የተለያዩ ውሉ የሰራተኛና አሰሪ ውል ከአሰሪው አነሳሽነት በህገወጥ አሰሪ አነሳሽነት የስራ ውሉ የተቋረጠበት ሰራተኛ ያልወሰደ የእረፍት ቀን ካለ የአመት ፍቃዱ ታስቦ በገንዘብ ይከፈለዋል ማለት ነው። ቀደም ሲል እንዳልናችሁ አንድ ሰራተኛ ያገለገለበት ጊዜ ከ1 አመት በታች ከሆነ በአገልግሎት ዘመኑ ልክ ተመጣጣኝ የሆነ እረፍት በዚያው ባገለገለበት አመት ይሰጠዋል ማለት ነው። ሌላው ደግሞ በአንቀጽ 78 ስለ ፍቃድ አሰጣጥ ነው የሚደነግገው። አንድ ሰራተኛ ከ1 አመት የአገልግሎት ጊዜ በኋላ የመጀመሪያውን የአመት ፍቃድ ከዚያም በኋላ በእያንዳንዱ አመት ተከታታይ የአመት ፍቃድ ሊያገኝ ይችላል ብሎ ይደነግጋል ማለት ነው። ይህ ማለት ምን ማለት ነው? ሰራተኛው 1 አመት ካገለገለ ለዛው ላገለገለበት 1 አመት ፍቃድ ሊያገኝ ይችላል ማለት ነው። አንድ አሰሪ በሚያወጣው የአመት ፍቃድ በተለይም ደግሞ ስለ ፍቃድ አሰጣጥ ነው እያወራን ያለነው አይደል? አንድ አሰሪ በሚያወጣው የአመት ፍቃድ መስጫ ፕሮግራም መሰረት በእያንዳንዱ አመት የሚያገኘውን የአመት ፍቃድ ለሰራተኛው ይሰጠዋል። የፍቃድ ፕሮግራሙ የሚያወጣው አንደኛ ቀደም ሲል እንዳልናችሁ አሰሪ ቢሆንም የተጠቀሰው የፍቃድ መስጫ ፕሮግራሙ ነው የሚያወጣው በእያንዳንዱ ሰራተኛ ፍላጎት መሆን እንዳለበት ነው። ያ ማለት ነው ከሰራተኛው ጋር ተነጋግሮ ሰራተኛው መቼ ሊወጣ ይችላል ብሎ ሀሳቡን ሲገልጽ ያንን መሰረት አድርጎ ሊሆን ይችላል ማለት ነው። ሌላው ደግሞ አሰሪው የፍቃድ ፕሮግራም ሲያወጣ አሰሪው ስራውን በተለመደ ሁኔታ እንዲሰራ ማድረግ አስፈላጊ መሆኑን በተቻለ መጠን በማገናዘብ መሆን አለበት ማለት ነው። ስለዚህ አሰሪዎች የፍቃድ ፕሮግራም ሲያወጡ አንደኛ የሰራተኛውን ፍቃድ መሰረት በማድረግ መሆን አለበት ነው። ሁለተኛው ደግሞ በተለመደው ሁኔታ ስራው እንዲሰራ ማድረግ አስፈላጊ መሆኑን በተቻለ መጠን ከግንዛቤ ውስጥ በማስገባት ነው እንጂ አርቢትራሪሊ እኔ ነኝ ፕሮግራም የማወጣልህ ህጉ እንደዚህ ብሏል ተብሎ እንደተፈለገ የአመት ፍቃድ ውጣ አትውጣ ተብሎ የሚወሰንበት አሰሪው የሚወስንበት ሁኔታ አይኖርም ማለት ነው። ስለዚህ ህጉ ባስቀመጠው መሰረት የፍቃድ ፕሮግራሙ ይወጣል። በዛው መሰረት ፍቃዱን ያገኛል ማለት ነው ሰራተኛው። ሌላው ደግሞ በአንቀጽ 79 ላይ የአመት ፍቃድ ስለማከፋፈልና ስለማስተላለፍ ነው የሚያወራው። አሰሪው ማለት ሰራተኛው የአመት ፍቃዱን ተከፋፍሎን እንዲሰጠውና አሰሪውም ሊስማማ የሚችልበት ሁኔታ ይደነግጋል። ቀደም ሲል እንዳልኳችሁ አሰሪው ፍቃዱን ሲሰጥ የሰራተኛው ፍላጎት መሰረት በማድረግ ነው ብለናል። ስለዚህ የሰራተኛው የአመት ፍቃዱ ተከፋፍሎ እንዲሰጠው ሊጠይቅ ይችላል ማለት ነው። ስለዚህ በዚህ መሰረት ከተስማሙ ተከፋፍሎ ሊሰጠው ይችላል ማለት ነው። በሌላ ሁኔታ ደግሞ አሰሪው የስራ ሁኔታ ሲያስገድደው የሰራተኛውን የፍቃድ ጊዜ ሊያስተላልፍ ይችላል። የስራ ሁኔታ መላችሁ ቀደም ብዬ እንዳልኳችሁ የሰራተኛው ፍላጎት ብቻ ሳይሆን የአሰሪውም የስራ ሁኔታ አስገዳጅነት ማለት ነው የአመት ፍቃዱን እንዲያስተላልፍ ሊያደርግ ይችላል። ነገር ግን ይህ የሚተላለፈው ከ2 አመት በላይ ሊራዘም እንደማይችል ነው ማለት ነው። አንድ ሰራተኛ በአመት ፍቃድ እያለ ቢታመምና በሕክምና ተቋም እንዲተኛ ለተደረገበት ጊዜ ብቻ የአመት ፍቃዱ ተቋርጦ በዚህ አዋጅ በተገለጸው መሰረት የአመት ፍቃድ ሊሰጠው ይችላል ማለት ነው። አመሰግናለሁ።